ዝናቡ አባርቶ ስለነበረ ጦሩ መንቀሳቀስ ጀመረ። የሚቀጥለው ምሽት ያሳለፉት ከአንድ ከፈራረሰ ከእህል ማከማቻ አዳራሽ ውስጥ ነበረ። ከሁለት ቀናት ጉዞም በኋላ ከአፍ እስከ ገደፉ ሞልቶ ይጋሽብ ከነበረው ከቮልቱርኖ ወንዝ ደረሱ። ያንን ወንዝ በቀላሉ ማቋረጥ አልተቻለም። ከክፍለ ጦሩም አባላት 12 የሚያህሉ ሰዎች በወንዙ እየተወሰዱ ሕይወታቸውን አጥተዋል። ፖተርሰንንም ቢሆን ለጥቂት ያዳነው ዎከር ነው። ከዚያም በፊት ቢሆን ፖተርሰንን ከሞት አደጋ አስጥሎታል። ከላዩ ቆሞ በሳንጃ ሆዱን ሊዘረግፈው የነበረውን የጀርመን ወታደር ዎከር በጥይት መትቶ ጥሎለታል። ስለዚህም ፖተርሰንና ዎከር እንደ ታላቅና ታናሽ ወንድም ነበረ የሚተያዩት። የአሜሪካ ጦር በአንዳንድ አቅጣጫ ወደፊት ቢገፋም በዚያኑ መጠን አልፎ አልፎም ሽንፈት ደርሶበታል። በኔቱኖና አንዚዮ የመሸገውን የጀርመን ጦር መስመር ለመስበር ተደጋግሞ ተሞክሮ ባለመሳካቱ የነበረው አማራጭ በተራራማዋ በካሲኖ መንደር በኩል ማጥቃት ብቻ ሆነ። ለዚህም በተግባር የተመረጠው እነ ዎከር የነበሩበት ክፍለ ጦር ነበረ። ጦርነቱም ገና ከመጀመሩ ፖተርሰን ቆሰለ። በግንባር ይዋጋ የነበረው ዎከር የጓደኛውን ከጎኑ መለየት እንዳጤነ ወደ ኋላው ተመለሰ። የፖተርሰን ደረት በደም ተጨመላልቆ አይኖቹም ተከድነው አየ። ዎከርም የሞተ መስሎት ከደረቱ ላይ ተደፍቶ የልብ ትርታውን ሲያዳምጥ ትንፋሹ እንዳለ አረጋገጠ። ከዚያም ተሸክሞት በደጀን ወደ ነበረው የሕክምና ቡድን ካደረሰው በኋላ ወደ ጦር ግንባሩ ተመለሰ። የካሲኖን መንደር ለመያዝ ብዙ ሳምንታት የፈጀ ውጊያ ተካሂዷል። መንደሯም እንዳልነበረች ሆናለች። በመጨረሻውም ቀን ፍልሚያው በመንደሯ ላይ ያላቋረጠ የመድፍ ውርጅብኝ ስለዘነበባት ለሰዓታት ጥቅጥቅ ያለ ጨለማ አላብሷት ለዓይን ተሰውራ ነበረ። የመንደሯ እምብርት የነበረው ግዙፉ የካሲኖ ገዳም የአመድ ክምር መሆኑ የታየውም ጭሱ እየገፈፈ ሲሄድ ነው። ከካሲኖ ጦርነት በኋላ የጀርመኖች ቅስም ተሰበረ። አልፎ አልፎ ከነበሩት መለስተኛ ግጭቶች በስተቀረ ከእንግዲህ ወደ ሮም የሚወስደው ጎዳና ክፍት